ብርሃንን የሚሰጥ እግዚአብሔር አብ ለሁሉ ኃይል የሚሆን ነፍስን ሁሉ የሚጎበኝ ከቀድሞ ጀምሮ የነበረ ብርሃን ዓለምን የፈጠረ ወደ ሕይወት የሚመራ የማያልፈውን ተድላ የሚሰጥ ነው። ከጨለማ መሰናክል አውጥተህ የማይገኝ ብርሃንን የሰጠኸን ያመንብህ እኛን ከማይሰረ ክህደት አውጥተህ በሃይማኖት ያከበርከን ከአገልጋዮቹ የማይርቅ የማይለይ ዘወትር ከእነሱ ጋር የሚኖር በፍርሃት በረዓብ የምትለምነውን ነፍስ ቸል የማይል ከህሊና አስቀድሞ ሁሉን የሚያውቅ ከሐሳብ አስቀድሞ የሚመረምር ሳንለምነው ብንሻውን አውቆ የሚሰጠን ሳንጠራጠር የምንለምነውን የሚሰማን የማይመረመር ብርሃን በሰማያት ያሉ የመላእክት ንጉሥ አድሮባቸው የሚኖር ሊቃነ መላእክት ያቀረቡትን ምስጋና የሚቀበል ጌታ ሆይ የምንለምንህን ስማን። አርምሞ የሌለበትን ቃል በሃይማኖት ስጠን። አንተን ፈጽሞ እናመሰግን ዘንድ አንተን እናከብር ዘንድ በአንተም ጸንተን እንኖር ዘንድ ጌታ ሆይ እኛ አገልጋዮችህ እናመሰግንሃለን።
ብዳ ለነበሩት ቃል ለተሰበሩት ምርጉዝ ለዕውራን ብርሃን ለአንካሶች መሄጃ ለምጻሙን የሚያነጻ ሆናቸው። በደዌ የተያዙትን አቤቱ አዳን፣ ደንቆሮቹን ፈወስ። ሞትን ዘለፈው ጨለማንም ሳቀየው። ብርሃንን የፈጠረ ሕልፈት የሌለበት ፀሐይ የማይጠፋ ፋኖስ በቅዱሳን ላይ ዘወትር የሚያበራ ፀሐይ በተወሰነ በቁርጥ ፈቃድ ለዓለም ጌጥ ሁሉን የፈጠረ ሰውን ለማዳን ለሁሉ ተገለጽ። ነፍስን የመለስሃት አንተነ ሁሉን እንደሚገባ ማሰብን አስቀደም። መላእክትን የፈጠር የሁሉ አባት የሁሉ ጌታ የዓለም ጌጥ ምድርን የፈጠርካ ዓለም ሳይፈጠር የነበረ ጥበብና እውቀት ከአብ ወደዚህ ዓለም ተላከ። ይህ አኗኗር የማይለወጥ የማይፈርስ የማይመረመር ነው፣ የማይታይም መንፈስ ነው። ይህን የተናገር አንተ ምስጉን ነህ፣ ምስክርነትም የተደነቀ ነው። ስለዚህ እኛ አገልጋዮች እናመሰግናለን። የማይለወጥ ባንተ ማመንን የሰጠህን አቤቱ ይህን ክቡር ምስጋና ሦስተኛ ጊዜ እናቀርብልሃለን። የሞት ማሰሪያ ክህደትን በሃይማኖት ድል እንድንነሳው ያደረገልን ለሚያምኑብህ ቅን ልቡናን የፈጠረ ከሰው ወገን አማልክት ይባሉ ዘንድ በመንፈስ የጠላትን ኃይል ሁሉ እንረግጥ ዘንድ የሰጠኸን የማይፈታውን እንፈታ ዘንድ ከአባት ዘንድ ፍቅርን ያደረግህልን በመካከላችንም ሆነ አስታረቅህን። አቤቱ የሚለምኑህን ስማቸው። አቤቱ የምንለምን እኛ እንከሰስ። በመከሰስ ጊዜ በጠላታችን ላይ እንኑርበት እንጂ ዘወትር እንድንጸልይ አድርገን ከጠላታችን ማታለል እንጠብቅ ዘንድ የዘላለም ንጉሥ ሆይ ስማ። ባልቴቲቱን አረጋጋ። አባት እናት የሞቱበትን ልጅ ተቀበል። የታለሉትን በቸርነት አንጻ። ሰነፎችን አስብ፣ አዋቂ አድርጋቸው። የጠፉትን መልስ፣ በግዞት ያሉትንም አድናቸው። ለሁላችንም መጠጊያ ሁን። እግዚኦ
እግዚአብሔር